ድንገት ከልቤ አይምሮዬም ለሱ የሚሰማኝ ስሜት ብን ብሎ ጠፋ። ግርም ይለኛል። ግርም እንደ ትላንት እኮ በጠዋት ተክለፍልፌ ስራ ከመጀመሪያ በፊት ባገኘዋት የሻይና የምሳ ሰዓት ከስራ ስመለስ ታክሲ ላይ ብቻ በቀን ውስጥ ከማወራቸው ወሬዎቼ መሃል 99% እሱ ነበር። አረ በቃ ወሬ ቀይሪ እስከምባል ድረስ እስከ እኩለ ሌሊት ያወራነውን ተርክ ነበር። መሽቶ ስልኬ ላይ መልእክቱ እስኪገባ ከእንቅልፍ ጋር እየታገልኩ ጠብቀው ነበር። ሌሊቱን ሙሉ ሳወራው ነግቶ ሳልንገዳገድ ስራ ቆሜ መዋሌ አሁን ድረስ ይገርመኛል። የሚበላው፣ የሚጠጣው፣ የሚለብሰው፣ የሚያወራው መሄጃ መምጫው ሁሉ ያሳስበኝ ነበር። ሳት ብሎት ስላንዷ ካወራ ውስጤ ሲገላበጥ ይታወቀኝ ነበር። በዙሪያው ያሉ ሴቶችን አንድ በአንድ እንደ ደመኞቼ ነበር የማያቸው። ከሰዓት ከቀጠረኝ የማልሰርዘው ቀጠሮ፣ የማልቀበው ነገር፣ የማልቀያየረው የልብስ አይነት አልነበረም። ማርፈዱ ያስቆጣኝ፣ ተቀምጦ ስልክ መነካካቱ ያበሳጨኝ ነበር። ህይወት መልኳ ሲጠፋብኝ አሁኔ ላይ ነገ ላይ አብሮነታችንን ስዬ በህልም አለመኖር ነበር። አረ ሲናፍቀኝም ከየት እንዳመጣሁት እንጃ ያለ ልምዴ ትራስ አቅፌ በተዘጋ ቤት አንብቻለሁ። አካሌ ልቤና አይምሮዬን ይህ ነው ለማልለው ጊዜያት ተቆጣጥሯቸው ነሽ ያለኝን ስሆን የወደደውን ስወድ የጠላውን ስጠላ ነበር። ጊዜ ከዕለት ወደ ዕለት ባገኘሁት ቁጥር ካስቀመጥኩት ቦታ እንዳይንሸራተት ስጠነቀቅ እየተንሸራተተ ሲወርድ ተሰማኝ። ያወቅኩት ነበር የሚመስለኝ። የተግባባን ገመናችንን የተገላለጥን ሰውን አውቀዋለሁ ማለት እንደምን ይቻላል? እንደምወደው ይሰማኛል ነበር። ካጣው ቦታ ይልቅ ለልቤ የነበረውን ቅርበት በወሬያችን መሃል ቁጥብ ባሉ ትንንሽ ድርጊቶች ላሳየው ሞከርኩ። ገብቶታል። ያልገባኝ እንዴት እንደተረዳው ብቻ ነው። እርግጥ ነው ግንኙነታችን ስያሜ አልባ ነበር። ያኛው ነው ስል ሌላ ሆኖ አገኘዋለሁ። እንዲያም ሆኖ ወደው እኮ ነበር። ይበልጡን ባገኘሁት ቁጥር እኔ በሳልኩት እሱነቱና በድርጊቶቹ መካከል የነበረው ልዩነት እናም ለልቤ ያደረሰው መልእክት አረዳዴ እንደተንገዳገደ ብቻ ነው። የቱ ጋር ነው የሳትኩት? ብቻ አረዳዴ ተወላከፈና ሌላ ሰው ሆኖ አገኘሁት መሰል። በሰዎች ፊት በሱ ጉዳይ የዋህነቴን አስይዤ ቁማር የተበላው ሰው ሆንኩ። ያፈቀርኩት በተዘጋ ቤቴና በሀሳቤ ሸራ ላይ የሳልኩት እሱነቱን ነበር። ተኝቼ ስነቃ መጥፋቱ የማያሳስበኝ መኖሩ ምንም የማይጨምርልኝ ሰው ሆኜ ያረፍኩት። ብቻ እየተራራቅን እየተዋወቅን ነው እንደ አዲስ።